ይባላል ወይም በአማርኛ የተቃውሞ አያያዝ የሚል ነው። ተቃውሞ ሁሌም አለ። የትም ቦታ ላይ በየትኛውም ሁኔታ ውስጥ እንሁን ምንም አይነት ስራ እንስራ ተቃዋሚዎች አሉ። በኢኮኖሚውም፣ በፖለቲካውም፣ በቢዝነሱም፣ በኑሮም፣ በህይወትም፣ በጎረቤትም ብቻ የትኛውም ዘርፍ ላይ ተቃዋሚ አለ፣ ደጋፊ አለ። ልዩነቱ የተቃዋሚዎችና የደጋፊዎች የቁጥር የመመጣጠን ጉዳይ ነው። ዛሬ ግን ከኔ ጋር ቆይታ ስናደርግ ከዳይሬክት ሴሊንግ ፐርስፔክቲቭ ወይም ከቀጥተኛ ሽያጭ አኳያ ያነሰም ይሁን የበዛ ብቻ ግን ተቃውሞች ይመጣሉና እሱን መሰረት ባደረገ መልኩ ቆይታ እናደርጋለን። እዚህ ላይ አንድ የተለመደ አባባል አለ። 100 ሰዎች ከተቃወሙህ አማተር ነህ፣ 1000 ሰዎች ከተቃወሙህ ሙያተኛ ነህ ይላል በቀጥተኛ ሽያጭ ህግ። ይሄ ማለት ግን ቴክኒካል በሆነ መልኩ ነው። ይሄን ቃል ስናወራ የእንትኑን ነገር እንዳንሆን በደንብ በማስተዋል መረዳት ይጠበቅብናል። ምን ማለት ነው? እንደምታውቁት የሆነ ጊዜ ይባላል የኬሚስትሪ አስተማሪው ያረቂን አስከፊነት ያረቂ መጠጣትን መጥፎነት እንዴት እንደሚጎዳ ለማሳየት ፈልጎ ለተማሪዎቹ በብርጭቆ አረቂ ቀድቶ ቁጭ አረግና ልጆች ይታያቸዋል ይላቸዋል። አዎ ተከታተሉኝ እሺ ትሉን ብድግ ያረግና ብርጭቆ ውስጥ የሚታየው ብርጭቆ ላይ ይልከተዋል። ንጹህ ብርጭቆ ነው ይሄ ቀል እንትን ጽሁፍ የሌለው በቃ ሲከትበት ትሉ እዛው ላይ አረቂው ላይ እንደገባ ጸጥ ይላል። ልጆች ታይታቸዋል አሁንም? አዎ ምን ተማራችሁ ተማሪዎች ወይም ልጆች ሲላቸው እጃቸውን ያወጣሉ። እሺ ሲላቸው አረቂ ስንጠጣ ሆዳችን ውስጥ ያለው እንትን እንዴት እንደሚገለው ይላሉ። አስቡታይ እሱ አረቂ መጠጣት ምን ያህል እንደሚጎዳን ነበር እነሱ በጣም ጠቃሚ አድርገው የበለጠ ተረዱታይ። ልል የፈለኩት ምንድነው 100 ሰዎች ሪጀክት ሲያደርጉን አማተር ነን አልቀበለን ሲሉ ውድቅ ሲያረጉት ሐሳቡን አሁንም ደግሞ 1000 ሰው ውድቅ ሲያረገው የበለጠ ፕሮፌሽናል ነን ማለት ገለጻ እየሰጠን ሪጀክት ያድርጉን። አሁንም ሁለተኛ ገለጻ ሲሰጡን ሪጀክት ያደረጉን ግድ 1000 ሰው ድረስ እንሂድ ማለት አይደለም። አንድ ሰው ገለጻ ሰጥቸው ቁጭ ብዬ ካልጀመረ ለምን ያልጀመረው? ቢዝነስ ፈልጎ መጣ። አዎ የእውነትም ያስፈልገዋል። አዎ ታዲያ የጋበዝኩበት መንገድ ነው፣ ገለጻው ነው፣ ክሎዚንጉ ነው፣ ረብሻው ነው፣ ምንድነው እያልኩኝ 1000 ጊዜ ስማር ነው ፐርፌክት ባለሙያ ሆነው ለማለት ነው እንጂ ገለጻ ሰጥተውት አልጀመረም የራሱ ጉዳይ። ሁለተኛው እንደዛ እያልን ቆጥረን አይደለም ገልብጠን እንዳንረዳውላችሁ ፈልጌ ነውና ሞር ሪጀክሽን ባለ ቁጥር ሞር ፕሮፌሽናል እየሆነን ነው የምንመጣው። ሰዎቹ አልቀበል ሪጀክት ባደረጉ ቁጥር የበለጠ እየተማርነባቸው እንመጣልና እያንዳንዱ ገስት ላይ ወይ ኮሚሽን ወይም ትምህርት ማግኘት አለብን። 1000 ጊዜ የተማረ ፐርፌክት ይሆናል እንደማለት ነው በተዘዋዋሪ። ኢትዮጵያ ውስጥ 1000 ሪጀክሽን ያን ያህል የሚኖርም ሲጀመር አይኖርም። እንደኔ እኔ እንኳን ሪጀክት ያደረገኝ ሰው 100 የሚሞላ አይመስለኝም ኤግዛክት ድሮ ስላልቆጠርኩት። ኤኒዌይስ እንደዛ ነው። ያም ሆነ የተቃውሞ አያያዝን መሰረት አድርገን ስናወራ በዛሬ ምሽት በቆይታችን 4 ዋና ነጥቦችን እንረዳለን የሚል እምነት ይኖረኛል። አንደኛ የጥያቄ የፕሮስፔክት እና የሪስፖንስ አይነቶችን እንትን ማለት ጥያቄዎችን ሪጀክት የሚያደርጉን ሰዎች የተለያየ ጥያቄ የሚጠይቁት አለ። የጥያቄውን ክፍል በሁለት ካታጎሪ ከፍለን እስከነ ምላሻችን እናይበታለን። ሁለተኛ ፕሮፌሽናል የሆነ ሙያ በትክክለኛው ፕሮፌሽናል የሆነ ፎሎ አፕ ከፕሬዘንቴሽን ቀጥሎ ለማድረግ የሚያመቸንን ግንዛቤ እንዛለን። ሶስተኛ የክሎዚንግ ሬትን የሪጀክሽን ሬትን በመቀነስ የክሎዚንግ ሬታችን ከፕሬዘንቴሽን በኋላ በጣም በሚገርም ሁኔታ እንዲጨምር ለማድረግ እንሞክራለን። አራተኛ ቢዝነሱ የማስረዳት እንጂ ሰዎችን የማሳመን አለመሆኑን ግንዛቤ እንዛለን። እነዚህን 4 ነገሮች ከሞላ ጎደል ጥሩ የሆነ ግንዛቤና ጭብጥ ያለው መረጃ እንጨብጣለን ማለት ነው። እነዚህ ነው ዋና አላማዎች።
እነዚህን የምናደርግ ከሆነ ኮንተንቱ በእነዚህ አራት ነገሮች የተቃኘ ነው። መጀመሪያ ስለ ኦብጀክሽን አይነቶች፣ ስለ ተቃውሞ አይነቶች እናያለን። ሁለተኛ የተለመዱ ኦብጀክሽኖች ምን እንደሚመስሉ፣ ተቃውሞዎች ምን እንደሚመስሉ፣ የተለየ ተቃውሞ አይደለም ይገጥመን። ተሜን የገጠመው እኔን ገጥሞኛል። ተሜን የገጠ አፕላይኖቻችን እነ ተሜን፣ እነ ማቲን፣ እነ አዲስን፣ እነ መስፍኔን፣ እነ ጸግሽን የገጠመው ሪጀክሽን እኔና እናንተን ይገጥመናል። ኦልሬዲ ኢንተርናሽናል አሰልጣኝ የሚባሉትን እነ ጅምሮንን እነ ሪኩዌሪን ሌሎችንም ኔትወርከሮችን የገጠመው ሪጀክሽን ነው እኔና እናንተን የሚገጥመን። አው በርግጥ በኢትዮጵያ ኮንቴክስቹዋላይዝድ የሚደረጉ ትንሽ ሞዲፊኬሽን የሚፈልጉ ኮንቴክስቹዋል የሆኑ ከስተማይዝድ የሚደረጉ ሪጀክሽኖችና ኦብጀክሽን ሃንድሊንግ ቴክኒኮች አሉ። እነሱንም እንትንላለን እንጂ የተለየ ታምር አይደለም ነው። ሌላ ቱል አለ ማኔጅ የምናደርግበት ኦብጀክሽን ሃንድሊንግ አይደለ ፖይንቱ። ሶስተኛው ላይ እንዴት ነው ሃንድል የምናደርገው ይሄን ተቃውሞ እንዴት ነው የምንዘው እንዴት ነው ምን መልስላቸው የሚለውን ነገርና ሁልጊዜም ኮመን ሚስቴኮች አሉ። ኦብጀክሽን ራይት ኦብጀክሽን ሃንድሊንግ ሜካኒዝም አለ፣ ደግሞ ይሄ ኮመን ሚስቴኮች ደግሞ አሉ። እነዚህን ነገሮች ካጠራን ብዙ ነገሮች ይስተካከላሉ። እንደ ጥቅሉ የሆነ ነገር አይተን እናጠቃልላለን ማለት ነው። ስለዚህ ወደ ነጥቡ ስገባላችሁ ከመጀመሪያው ስለ ታይፕ ኦፍ ኦብጀክሽኖች ኦብጀክሽኖቹ ሁለት አይነት ናቸው። ኦብጀክሽኖቹ ወይም ተቃውሞቹ አንደኛው ስማርት የሆኑ ሰዎች አሉ። መጀመር ፈልጋለሁ ግን እንዴት እንደሚጀመር አላቅም እኮ፣ እንዴት እንደሚሰራ አላውቅም እኮ፣ እንዴት ምንድነው እንዴት የሚመዘገብም አላውቅም አለ አይደለም። መስራት ፈልገው ግን ድፍን ያለባቸው ነገር ስላለ ብቻ ይጠይቃሉ። ኦሬዲ ደግሞ ስቱፒድ የሚለውን ቃል ባልጠቀም ደስ ይለኝ ነበር፣ ግን ሳይንቲፊካሊ እኔ አይደለሁም ኢትኬርም አይደለም ኢንዱስትሪው ስቱፒድ ሪጀክሽን ወይም ኦብጀክሽን የሚላቸው አሉ። እነዚህ ኢንተረስትድ ያልሆኑ ቢዝነሱን የጠሉት ሰዎች የሚያነሱት ጥያቄዎች ናቸው። የሚያነሱት ጥያቄ ኢፍ ነው። በቃ ኢፍ እንዲህ ቢሆንስ ካምፓኒው እዚህ ላይ አንድ የሚገርም አሰልጣኝ አለ። እሱም አፕላይናችን ነው በመሰረቱና በጣም ነው ያስቀው። ዶክተር ጂ ይባላል። አሁን ካናዳ ላይ ነው ያለውና ኢፍ ነው የሚለው ጥያቄያቸውና እኔ የምልህ ኢትኬር የምትልለት ካምፓኒ ቢዘጋ የት ልትሄድ ነው ይሉኛል አለ። ወደ ቤቴ እላቸዋለሁ እያለ ያስቀናል። ሲዘጋ የት ልትሄድ ነው ሲሉኝ ወደ ቤቴ እያለ ያስቀናልና ኢፍ ነው በቃ ቢዘጋስ ምርቱን ወስጄ ስቀበው ጸጉሬን ቢነቃቅለውስ ይላል። ኢፍ ነው በቃ እንዲህ ቢሆንስ ባይሸጥልኝስ ብቻ ኢፍ ነው። ሁለተኛ ደግሞ ጀነራላይዚንግ ዊዝ አን ኤግዛምፕል ያጠቃልሉታል። የሆነ ስቱፒድ የሆነ በቃ ስቱፒድ ብቻ አለ አይደል የሆነ ምሳሌ አመጣው። ለምሳሌ ይሄ እኮ ምን የታወቀ ነው አውቀዋለሁ እኮ ይላል። እንዴት ነው የምታውቀው? ይሄ ማለት እኮ ኦሬዲ ቲያንስ የሚባለው ያ እንደዚህ እነከሌን ያከሰረው እሱ አይደል እንዴ? ምን የተለየ ታምር እኮ አላመጣችሁም ይላል። ይቀጥላል። እያንዳንዱ ፋክት ላይ ጥያቄ ያመጣል። ይሄ ይሄ ተቃውሞ ቅሬታ ለማቅረብ ይሞክራል። እዚህ ጋር ቀላል ምሳሌ ምነግራችሁ ምን አለኝ የሆነ ሰውዬ ምርቱ አሁን እንደዚህ ቢያረግስ ብቃት ማረጋገጫ አለው? አዎ አሳየው። ኦኬ ማን የሰጠው? መንግስትን እንዴት ልመነው? መንግስት የሰጠው ማረጋገጫ ልክ ባይሆን ሲለኝ ጀመር። እንዴ ይሄን ሰውዬ ታዲያ መንግስትን ገልብጥለው ነው እንዴ? እኔም አገባኝ። እሱማ መንግስት የሰራውን ሁሉ ነገር በመንግስት አምነን ነው የምንተዳደረው። እሱን ካልክ ደግሞ ሄደ መንግስትን ጠይቅ እንጂ እኔ እንዴት ልመልስልህ እችላለሁ ብዬ ተለያየን። እነዚህ ኮሜንት ነው የሚያበዙ። እንዲው ከለሩ ሳሙናው ቢቀየር ቅርጹ እንዲህ ቢሆን ለፍሬ ብቻውን ቢታሸግ እኔ የምልህ ጫጫታ ባይኖር ከኛ ሰፈር ቢሮ ቢከፈት እንደዛ በቃ አይደለ እንደዛ አይነት የሆነ ኮሜንት ያደርጋሉ። ስቱፒድ የሆነ ጥያቄ ያመጣሉ፣ ሰጀሽኖችን ያበዛሉ፣ ጭራሽ ኢሞሽናል የሆኑ ማውራት ሊሞክራሉ።
አሁን እነዚህ ሰዎች ማገዶ ይፈጃሉ ኢንተረስቱ የላቸው መጀመሪያ ኢንተረስት እንዲያመጡ አድርገን ነው የምንጋብዛቸው ግን ይሄን ስቱፒድ የሆነ ሪጀክሽን ወይ ኦብጀክሽን እንዲያመጣ ያደረገው መካከል አንዱ የኛ ክፍተት ነው እንዴት ብትሉኝ አልሞረድናቸውም ስንጋብዛቸው ይሆን እንዲጓጉ እንዲፈልጉ አላረግናቸው ስራ ትፈልጋለህ አዎ ናኔ ያልነው መጀመሪያ ስራ ትፈልጋለህ አዎ ምን አይነት ስራ የተገኘውን ሲል እንዴት የተገኘውን ትፈልጋለህ እንደዛ ከሆነ ከኛ ግቢ ጥበቃለ ትገባለህ እንዴ ከሱ እሱ ደግሞ ላንተ አይመጥንም ስትለው እንደሱም አይደለም እና በተመረኩበት ምንድነው የተመረቅ በአካውንቲንግ ኦኬ ግድ በአካውንቲንግ ነው የምትፈልገው ደግሞ ትለዋለህ አሁን ማለት ሲለ አካውንቲንግስ ባይሆን ህጋዊ ይሁን ሃይማኖትን አይንካብህ ያትረፍ እንጂ ምን ችግር አለ ይያል ሞርደን ስናመጣው ትንሽ ይቀንሰዋል ኤኒዌይስ ይሄ አለ በኋላ እናወራበታለን አሁን እንዲው ግን ኦብጀክሽን ሃንድሊንጉን ለመቀነስ ምን እናድርግ እንደደፈነው አንደኛ ገለጻ አናብዛ ሌላስ ምን እናድርግ ነሰሰሪ የሚባሉ አስፈላጊ የሚባሉ ሰነዶችንና ማስረጃዎችን እናሳየው አንድ ሁለት ስዕሎችን እናሳየው አልበንት ይባላል እኔ አሁን ግርም ይለኛል ብዙ ሰው የመጀመሪያ ምርታችን አልበንት ይባላል 200 አክቲቭ ኮምፓውንዶች ሲኖሩት የመጀመሪያው ምርታችን አልበንት ይባላል አልበንት ከሬትና ከቤንቶናይት የተዘጋጀ ሲሆን ይላል ሬት ከ200 በላይ አክቲቭ ኮምፓውንዶች አሉት ከ200ዎች ሁለቱን ማን ናቸው አንዱ ማን ነው እኔ አላውቅም ለምሳሌ እንዴ እኔ አላወራም ሲጀመር ደግሞ አልበንት 50 ሲጀመር አክቲቭ ኮምፓውንድ ምንድነው ኢንዛይም ምንድነው ለቆዳ ምንድነው ያለው ጥቅም ከነዛ ውስጥ 10 5 6 ማን ናቸው ስለማናውቀው ነገር ዲቴል ከምናወራ ከምንቆሰቁስ ዝም ብለን እንዲሁ ለሰውየውም እንዲረዳው ግራ ይገባ እኛም ሳይጠራልን የጠራልን ይመስል ከምናስረዳ ባዮናይን አልበንት ተጠቅመው እግራቸው ላይ ፈንገስ ላይ ያለው ለውጥ ማዲያት ቡግር ላይ ያለው ለውጥ ፒክቸር ብናሳየው ሳውንድ አይሆንም ወይ ይሆናል ኢንተርናሽናል የሚመከረው እሱ ነው ሌላኛው ቤንቶናይት ቤንቶናይት ሌላው ንጥረ ነገር ከቤንቶናይት እንትን ግባት ቤንቶናይት ንጥረ ነገር ነው 50 ማለት 50 ንጥረ ነገር የያዘ ነው ከአምስቱ እኮ አምስቱን አንነውቀው አምስቱ ማን ነው በርግጥ አሉ ሲሊከን አይረን ፎስፎረስ ወዘተ ያልነ ኮፐር ያልነን ዘረዝራለን የያንዳንዱን 50ውን ያልዘረዝርላችሁ 10 ምናምኑን ግን ከጥቅሙ ላወራ እችላለሁ ግን እንዴ 50ውን ሳላውቅ አላወራ በቃ አልበንት የሚባል ምርት አለ የሚገርም የተፈጥሮ ምርት ነው ይሄው ተጠቅመውት ለውጡ በየባውሬ ቀለም ሶ ፒክቸር አልበንት አለ በኋላ ቢፎር እና አፍተር ሰዎች ተጠቅመው ያመጡት ለውጥ አሳይሃለሁ በየገለጻነትና ፒክቸሩን ባሳየው አልበንት ከመጠቀሙ በፊት እግሩ ከተጠቀመ በኋላ እግሩ ሁለተኛ ፐብሊኬሽን አሁን ፐብሊኬሽን የሚለው ኢትኬር ላይ የለም እንዳጋጣሚ ሆኖ ግን ይሄ ቪዲዮዎችን ልበላችሁ ፋብሪካውን ቪዲዮ የመንግስት አካላት የሰጡትን በጣም ብዙ ማስረጃዎች አሉ እንትን ላይ ብታዩታይ ከዛ ስለ ኢትኬር በጎነት የተዘገቡ ዘገባዎችን እነሱ ሌላ ኢንደስትሪ እንደዚህ ኢንደስትሪ ሌላ ካምፓኒ ላይ የሰዎቹ ቴስቲሞኒ በየወሩ በየ3 ወሩ በመጽሔት መልኩ በጋዜጣ መልኩ እየታተመ ይወጣል እሱ ሊሆን ይችላል ምናሳየው ሰነድ ገስት ሲኖረን ቁጭ አድርገን ስናበቃ ያን መጽሔት ያነበበ እንዲያቆይ ልናረግ እንችላለን እሱ ከለለን ደግሞ በራሳችን ይሄን እየተጠቀምን ቆያለን በራሳችን ቴክኒክ ሌላ ለሰዎቹ ስለ ቢዝነሱ ከምናወራቸው ቴስቲሞኒ ተማሪ ነው ቁጭ ብለ ተርክለት የተማሪ ታሪክ ወይ ተማሪ ከሆን ካንተ ራስ ካውሮ አስተማሪ ነው ስለኔ አውረው ስለሌላ አስተማሪ አውረው ብቻ አይደል መተረክ ሁኔታዎችን ይሄ ምስክሮችን መስጠት ይሄ ተሞክሮዎችን ማጋራት ሰዎቹ ስለ ቢዝነስ እናወራቸው ሳይሆን ቢዝነሱ ውስጥ በምን መልኩ ጀምረን በምን መልኩ ሰርተን እንዴት እንዳለፍንበትና ምን እንዳገኘንበት ነው መስማት የሚፈልጉት ሌላ ነገር ላይ ጆሮ የላቸውም ሶ አራቱ ነገር ላይ ማተኮር ይጠበቅብናል አንዳንድ በነገራችን ላይ እዚህ ጋር ችግር የለው ይገባናል እኮ እንረዳዋለን እኮ ግን ፍሬሽ ኔትወርከር ስንሆንና ህፃናት ልጆች እኩል ነው ተሞክሯችን
የሰማነውን ያወቅነውን ሁላ ማውራት ላይ እናተኩራለን። አንድ ህፃን ከቤት ውሎ እናቱና ከቤት የዋለውን ዝም ብሎ ያላየ መስሎ መጥቶ አባቴ አባቴ ይላን። አባቱ ሲገባ አቤት ሲለው ቀን እንደዚህ ብላ ከሌመታ ቡና ጠጠች፣ አዛ ደግሞ እንደዚህ ብርጭቆ ምናምን እያለ ሁሉን ነገር ይተርካን። ሁሉን ነገር እንደ ሪከርዳ ፍሬሽ ስንሆን ደግሞ ኔትወርኪንግ ማርኬቲንግ ላይ ያጠናነውን የተሰለጠነውን ሁላ ሰውየው በማይመለከተው ሁላ ቱ ቱ ቱ ቱ ቱ ቱ ቱ ቱ እንልበታለን። ይሄ ሪጀክሽን ሬትን ይጨምራል፣ አይመከርም። የኛን ቴስቲሞኒ ብንናገር ነው የሚመከረው በኢንዱስትሪው ባህል። እሱ ነው። ሶስተኛው ነጥብ እንግዲህ ኮመን ሚስቴኮች ምንድናቸው? አሁን አስቡ፣ ሰዎች ሪጀክት እንዲያደርጉን ያደረግነው ምንድነው? ምን አይነት ስህተት ነው የሰራ ነው የሚለውን እናውራቸው። አሁን ደግሞ አንደኛ እንከራከራቸዋለን። ለምሳሌ ስራው ጥሩ ነው እንዴት አገኘው እንለዋለን። ሲጀመር በራሳችን ነገር እንቆሰቁሳለን። ማንኛውም ጥያቄ ካለ አንሳ። በተለይ ዳውን ላይኖች አፕ ላይ ናቸው ሲያገኙ ማንኛውም አይነት ጥያቄ ካለ ጠይቀው ይላሉ። አረ እንደዛ የሚሉኝ ነበር እኔን። ማንኛውም ጥያቄ ካለ ጠይቅ ትለኛለች የሆነች ልጅ። ከዛ ለገስቱ እኮ ነው። ገስቱን ደግሞ አይ ማንኛውም ጥያቄ እንዳትጠይቀኝ፣ ለመጀመር የምትፈልገውን ካለ ጠይቀኝ እንጂ እኔ ማንኛውም ጥያቄ ብትጠይቀኝ አልመልስልህም። ለምሳሌ አርና ኢ የተያያዙ ናቸው። ሌላው ሳይያያዝ ኢትኬር ሲል አርና ኢ ለምን ተያያዙ ብትለኝ እኔ ማላውቀውም መልስም የለኝም። ስለዚህ የሚጠቅምህን ጥያቄ ጠይቀኝ ለመጀመር፣ ሌላው እንዳትጠይቀኝ ተዋት። እሷ ማንኛውንም የሚልን አትስማለዋለሁ እያሳሳኩኝ። ከዛ እሱም ይስቅና ፍሪ አርጌ ቀርበዋለሁ። ማንኛውንም ጥያቄ ጠይቀንልና የማይሆን ጥያቄ ሲያመጣ መልስ ባዶ ደሞም ነው። አሁን ለምሳሌ ኢትኬር ለምን ኢትላቭ አልሆነም? ኬር ከሚለው ላብ ለምን አይለው? ኬር ከሚለው ዲቨሎፕመንት ለምን አይለው ቢል ምን ልንመልስላት ነው? ኢትኬር ለምን ኢቶኬር አልሆነም ቢለን፣ ኢትዮጵያ ለማለት ከሆነ ኢቶኬር ለምን አይለውም ቢለን መልሳለን የለንም። ስለዚህ ወደ ክርክር ውስጥ ላለመግባት ነው ገና ከመጀመሪያው በሩን መቆለፍ። ምን አድርገን ምኑን ወደድከው ምናምን እንዴት አገኘኸው ምን ልጨምርልህ ስለው ጥያቄ አነሳይ እንዴ በግድ ጥያቄ ካለ ከምለው ማይንዱ አለመከራከር። ቀጥሎስ ምን ይላል ይሄ ሰውዬ? ክርክር ማለት ዋጋው ቆንጆ ነው ወድጄዋለሁ ግን ብር የለኝም እንጂ ይላል። ልክ ነህ አንተ ያለፍክበት ትራክ ላይ እኛም ነበርና ሁሉም ሰው ባዶውን ነው የነበረው። ሚገርምህ እልና ብር ካለኝ አሁን እኔ የምለው አልዋሽም። የሚገርምህ እኔ በሰዓቱ አጋጣሚ ብሩ አለኝ፣ በጣም ብዙ ሰው ግን ብሩ የለውም ነበር። ግን በዛ ፌዝ አልፈው አሁን የራሳቸው መኪና ይገዙ አሉ፣ እንደ ቃል አይነት ለከሊያ ወዘተ። በእነዚህ አጋጣሚ ቃል እንኳን ደስ ያለ በአደባባይ እና ያው ቃል እንግዲህ መኪና በገዛ መኪናዋን ገዝቶት እንደወጣው የ600 ሺህ ብር ትርፋን አየር ላይ እዚሁ ላይ ቢሸጣት እንኳን ማለት ነው። እና እንኳን ደስ ያለ የውሳኔ ሰው መሆን አለባችሁ ጎበዝ። እንደዛ ነው። ወደ ፖይንቴ ልመለስ ባጭሩ። አለመከራከር። ዋጋው እንትኑ ተወደደ ይላችኋል። ፓኬጅ 13 ሺህ ብር የት ይመጣ ነው አሁን ይላል። አዎ ልክ ነህ፣ 13 ሺህ የት ይመጣን? ልክ ነህ፣ ምንም የለም ከባድ ነው። ያው ግን እንደምታውቀው 13 ሺህ ብር ማግኘት ከባድ ነው። የበለጠ ከባዱ ነገር ደግሞ በ13 ሺህ ብር ምን ስራ ይሰራል ነው። እንደገና ደግሞ ዛሬ የከበደን 13 ሺህ ቀጣይ አመት የበለጠ ነው የሚከብደን። ኑሮውን ታውቀው ይል ሁሉ አይደል የሚወደድ። ከዛ አንፃር ነው እንጂ ከባድ ነው። እሱን ብዬ ነው እኔም ተቸግሬ የጀመርኩት ብለን እሱን ሰፖርት እናደርግና ወደ እንዲጀምር የሚያደርግ ወሬ ነው የምንቀጥለው። ጠምዘዝ ነው የምናደርግበት። ሁለተኛው ስተት፣ የተለመደው ስተት ሰዎቹ እንደጀምሩ የምናደርግበት ሌላኛው የኛ ችግር ለማሳመን ነው የምንሞክረው። እመነኝ። ለምን ነው የሚያምነኝ? ተረዳኝ ብዬ አስረዳዋለሁ እንጂ። ለምሳሌ እኔ የመኪና ቁልፍ በኪሴ በእጄ ይዤ መኪና ገዝቼበታለሁ ብለው ያምነኛል፣ ይረዳኛል። መኪና ቁልፌን ከቤት የጥዬ ወይም ከቁልፍ ሌላ ኪሴ ላይ አስቀምጬ ለምሳሌ እኔ መኪና ገዝቻለሁ ብለው እመነኝ እያልኩት ነው። ሲስተም ላይ ተከፍሎኛል እያልኩ ማወራው እመነኝ እያልኩ ነው። ኤቪደንስ አይን የተፈጠረው ለማረጋገጥ ነው። ስለዚህ ይሄ ከአምስቱ የስሜት ህዋሳት
አሁን ኢትኬር ያለው ምርቶች በሳይንቲፊክ መልኩ ስናያቸው ወይም አሰራሩ በአይን የሚረጋገጥ ነገር ነው ያለው። ለሌሎች የስሜት ህዋሳት አይሆንም ለጊዜው። ሶ እመነኝ፣ በጆሮ አስረድተን እመነኝ። ማን ስለሆንኩ ነው እኔን የሚያምነኝ? ማመን የለበትም። እንካየው ደረሰኙን፣ ይሄው ህጋዊነቱን፣ ይሄ ነው ምርቱ፣ እየው፣ ይሄ ነው የሰራውት ኮሚሽን፣ ይሄ ነው የገዛውት መኪና ወዘተ ወዘተ እያለ እንዲረዳን ማድረግ ነው እንጂ እንዲያምነን ባደረግነው ቁጥር ችግር እየፈጠርን ነው የምንመጣው። ሶስተኛው ኮመን ስተትና ማስተካከል ያለብን ነገር ሪጀክሽንን ፐርሰናል ኢሹ ማድረግ። እኔ እኮ እንጋባ ሲላት የትዳር ጥያቄ ሲያቀርብላት ሪጀክት ያደረገችው ልጅ እኮ ነው ከዚህ ላይ አብረን እንስራ ብላ የጋበዘችው ሰውዬ ሪጀክት ሲያረጋት የምትናደደው። ሪጀክት አድርገሽ የለም ወይ እንደ ሌላ ጥያቄ ወይ ደግሞ የትዳር ጥያቄ አቅርበህ የፍቅር ጥያቄ አቅርበህ አይሆንም ብላ የለም ወይ እንደ ህዛኛው ላይ የህይወት ነገር ጭራሽ እዚህኛው ሌላ ጉዳይ። ሪጀክሽን ኢዝ ኮመን። የትኛውም ቦታ ላይ ሪጀክሽን አለ። በእግር ስትጓዝ እንቅፋት ይመታል፣ በመኪና ስትጓዝ ብሬከር አለ ወይም ትራፊክ ላይት አለ። ሪጀክሽን ሲጀመር እንዴት ሪጀክት እንዳደረግን ልንገራችሁ እንጂ ቡቲክ ላይ ገብተን አንድ ልብስ ለመግዛት አምሰን አስወርደን አመሰግናለሁ ሌላ ቀን እንመጣለን ብለን አይደለም እንዴ ሪጀክት አድርገን ነው ይሄድን። የቤት ክራይ በሚከፍልበት በሰላም የተቀመጠው ልብሱን ሂደን ስናምስ ውለን አይደለም ሂደን ሪጀክት አድርገን ነው ይመጣ እንዴ። ሶ ሪጀክሽን ኮመን ነው የትኛውም ቢዝነስ ብትሄዱ። ሶ ሪጀክሽንን የግል ኢሹ አናድርገው፣ አንናደድ፣ ኢሞሽናል አንሆን፣ ታንክስ እንበለው። በፈረንጅና ባበሻ ያለው ልዩነት እሱ ነው። ፈረንጅ በፍቅር ነው ዌልካም በቃ ሌላ ጊዜ ትመጣለች ችግር የለውም ብለው ምን የሚለው። አበሻ ልትገዘው ሄዳ አልገዘው ስትል ዝም ብለህ ድሮ ማገዛ ምናምን ብሎ ተጣልቶ ነው የሚሄደው። ሌላ ቀን ሄደ እንዳገዘው ነው የሚያረግህ። እኛም ገስታችን አልጀምር ሲል እንደዛ ማረግ የለብንም። ኮመን ነው ችግር የለውም። ትሪት ነው የምናደርገው በቀስ ያረግን። አራተኛው ይሄ በፈረንጆች ቋንቋ ነው፣ ባበሻ እናስተካክለው። ስታሰለጥኑ ምን ስትሉም ተረዱኝ። እኔ አሁን ላስተካክልላ ልንገራችሁ። አራተኛው ማረግ የሌለብን ይላሉ ፈረንጆቹ wasting a lot of time with stupid questions። አሁን እዚህ ላይ stupid questions የሚባሉ አሉ። ቢሆንስ ይልሃል። ለምሳሌ stupid questions ማለት ፋብሪካውን ሂጄ ማየት ትችላለህ ይልሃል። አሁን ይሄ ስቱፒድ ኩዌሽን ነው። ስቱፒድ ለምን ሆነ? የለበሰውን ያደረገውን ጫማ ሆነ ፓንት ካልሲ ሲገዛ ፋብሪካው የት እንዳለ አያውቅም፣ ዝም ብሎ ነው የገዛው። ስለዚህ እንደዚህ አይነት ሰዎች ጋር ኢንቨስት ማድረግ የለብን ጊዜያችን ነው የሚለው። ችግር የለውም አርጉ ነው የምላችሁ። እኔ ደግሞ በተቃራኒው ግን ቢ ሎጂካል ፋላሲ ሎጂክ አርጊውመንት ይሄ ኮንስትራክቲቭ ሳውንድ ወዘተ የሚባሉ የሎጂክን ቋንቋ ዩኒቨርሲቲ የተማራችሁትን ተግብሩት እንደወረደ። ያ ማለት ነው። ለምሳሌ መጣ የሆነ ሰውዬ አለ ጠየቀኝ፣ በፎሎ አፕ ነው የመጣው ለኔ ሊያገኘኝ። ከዛ ኦኬ ጠየቀኝ። የሚጠይቅ ጥያቄዎች አሉ፣ እንድታሳምነኝ አልፈልግም፣ እንድትገፋፋኝ አልፈልግም፣ እጠይቅሃለሁ ትመልሳለህ አለኝ። ገና ሲጀምር እሺ ምንም ችግር የለም አልኩት። ፋብሪካውን ሂጄ ማየት እችላለሁ አለኝ። የመጀመሪያው ጥያቄ ሂደህ ማየት ትችላለህ፣ አዎ ችግር የለም። ግን አሁን እሱን ያለበስከውን ጫማ ሂደህ ፋብሪካውን አይተነው ጫማህን የገዛኸው? ውሃ ጠጥተህ እንትን ለስላሳ ተጠጣለህ? አዎ ለስላሳው ፋብሪካ ሂደህ አይተነው የገዛኸው የምጠጣው አልኩት። ኦሮሮሮ ተው አንተ ጥያቄ ከባድ ነው፣ ተው በቃሽ፣ ተግባብተናል፣ ተው በቃሽ፣ ተው ገሩ ተረድቻለሁ እያለ መሳቅ ጀመረ። ሶ ሎጂካሊ ዊክ አናሎጂ የሚባለው በሚያመሳስል መልኩ መመለስ። ምን ይሄ ካምፓኒ እኮ ኦልሬዲ ይዘጋን፣ ምን ቲያንስ ተዘግቶ ይልሃል፣ ፊያስ ተዘግቶ ይልሃል። አሁን ሲልህ ኦኬ ፊያስ ስለተዘጋ ነው ማሰረው? አዎ በጣም አሪፍ። መኪና ሲጋጭ አይተሃን? አይቻለሁ። መኪና ትሳፈራለህ? አትሳፈርም? እሳፈራለሁ። ለምን? ያኛው መኪና እኮ ተጋጭቷል። የዛ መኪና የኛዚህ መኪና ልዩነት አለው። ያ ወይ እንደዚህ ሆኖ ነው እንዲህ ሆኖ ነው፣ ይሄ ሌላ ነው እያልክ ያ ሌላ ይሄ ሌላ የሚል ዘፈን ጋብዘኸው እያሳሳክ ወደ ቀጣዩ ትሄዳለህ።
ሌላ ኮመን ሚስቴክ ሪጀክሽናችን የሚያበዛብን ኦብጀክሽንን ወይም ሪጀክሽንን ሃንድል የምናደርግበት መንገድ ይሄን ሚስቴክ ማስወገድ ነውና አንደኛው ሚስቴክ ስፒኪንግ በት ኖት ሾዊንግ ኤቪደንስ። ትልቁ ችግራችን ማውራት ነው። ነው እና ድምጣው እስኪ መጀመሪያ እንዴት ነህ? ሰላም ከሌ እባላለሁ፣ እንዲህ ነው ምሰራ፣ አንተስ እንዴት ነው? ምን ነበር? ኦኬ ቢዝነሱን ፈልገኸው ነው የመጣህ ወይስ እና ስለተባልክ ነው የመጣህ? በዚህ ሰዓት ቢዝነስ ስራ ያስፈልግሃል ወይስ አያስፈልግህም? ከምን አንፃር እንዴት ብለን በደንብ እንሰማውና ከዛ በኋላ ለሱ የሚመጥኑ ቃልና ምሳሌዎችን ብቻ መርጠን እናወራለን። ጨረስን። በተለይ ክሎዚንግ ስንሰራ አንድ ሰው ብቻውን ብናመራ ይመከራል፣ ውጤት እንድናመጣ። እኔ አፕላይኖችን ሳይቀር ሰው ሲያመጡልኝ በቃ እምቢ ብያቸው አውቃለሁ። እምቢ ሁለት ሰው አመጣው ገለጻ ስጥ ሲሉኝ የኔንና የሌላ ኖ እኔ ይሄን እየሰጠው ነው ሂዱ ለሌላ ስጡላቸዋለሁ። ምክንያቱም እኔ ሁለቱም እንዲጀምሩ እንጂ ሁለቱንም ጊዜ እንዳንድል አላባክን አልፈልግም። ክሎዚንግም እንደዛው። ስለዚህ ብቻውን በደንብ ማውራት መቻል መስማት አለብን። መስማት ከሰማነው በኋላ እሱን በሚመጥን ቋንቋና አገላለጽ ነው ማውራት ያለብን እንጂ አማርኛችን ስላማረ ወሬያችን ስለጣፈጠ ማንም አይጀምርም። አሁን የብዙ ሰው ትልቁ ችግሩ የሚገርም ምሳሌ ስለተናገረ እኔ አስረዳውበት መንገድ ያኛውን ስላስጀመረ ይሄኛውንም የሚያስጀምር ይመስላል። በፍጹም ያኛው ሌላ ይሄ ሌላ ይሄ ሌላ የሚለው ዘፈን የሚሰራው እዚህ ጋር ነው። ዘፈኑ ስቀልዳችሁ ነው እንግዲህ እኔም በወግ አልሰማሁት። ታክሲ ላይ ነው የምሰማው። እና በደንብ እናደምጣቸውና ያንን ላይክ በነገራችን ላይ ሐኪሞች ነን። እኔና እናንተ ሐኪሞች ነን። ኔትወርክ ማርኬቲንግ በሙሉ ኔትወርክ ማርኬተር ሐኪም ነው። ግን የበሽታው የምናክመው በሽታ ድህነት ነው። እኛና ሌሎች ላይ ያለውን የገንዘብ እጥረት ያመለካከት እድገት ማሳደግ፣ ጤንነት፣ የገንዘብን የኪስን ጤንነት ማሳደግ ማስተካከል ነው ሙያችን። ሐኪም የሚሰራውን ስራ ነው የምንሰራው። ሐኪም ምንድነው የሚያደርገው ካላችሁ እንደምታውቁት ምንድነው ያመመህ? ይሄን ይሰማን ይጽፋን መስማት ነው። እሱ ዝም ብሎ ተጨማሪ ጥያቄ ይጠይቀናል። በማዳመጫ ያደምጠናል። ይኸው እንግዲህ ማዳመጫ ልበለው አጠጋግቼ ባለሙያዎች እነጌች ታወራላችሁ። አስፈላጊ ከሆነ ራጅ ላብራቶሪ የሆነ ክፍል ይወስደናል። ከዛ በኋላ ይሰደናል። ከዛ ይውላችሁ በጆሮው የሰማውን በአይኗ አንቦ ያረጋገጠውን እንደገና በመሳሪያ ያዳመጠውን መሰረት ያደርግና ለኛ የሚመጥን መድኃኒት ያዛል። ካልቻለ ደግሞ ምን ያደርጋል? ይሄን መድኃኒት ወሰደውና ካልተሻለህና ይላል። መድኃኒቱን አላገኘውም ማለት ነው ላለሁ እንደዛ ሲል እኔ እንግዲህ የኔ ግምት ነው። በርግጥ እኛም ለፎሎ አፕ እናደምጥና እንዲህ እናረግና ደግሞ ና እንላለን። ነገ ደግሞ የሚገርምህ አፕላይኔን አገናኝሃለሁ። ሲጀመር እኔ ከዚህ እንድደርስ ብዙዎች እዚህ እንድንደርስ አስተዋጽኦ ያደረገችልን ብለን እንናገራለን ስለ አፕላይናችን። ከዛ ነገ እኮ አፕላይናችን ላይኖር ይችላል፣ እንቀጥረዋለን። እንደምንም ብዬ አመቻችልሃለሁ፣ በእርግጥ እንደነገርኩ ቢዚ ነው እላለሁ። ነገስ ያቺ የአፕላይናችን ከሌለ እንደነገርኩ እንዲሁ ነው ብለን እናመልጥና ደግሞ መልሰን ሰው ቴስቲሞኒ አገናኝተነው እንደመልሰን እንቀጥረዋለን። አሁን ሰላ ማለት ነው ፎሎ አፕ። ሌላኛው ኮመን ሚስቴክ ምንድነው? ኔግሌክቲንግ ዘ ፓወር ኦፍ ቲም ወርክ። አሁን ትልቁ አደገኛው ስህተት ብዙ እኔ የማስተውለው ይሄ ነው። ኢዝሊ ገስቱ መጀመር እየቻለ በቀላሉ መጀመር እየቻለ ሪጀክሽን ነው የሚቆጥሩ። እኔ እኮ ኢላን ሰውዬው አንተ እኮ እኔ እኮ ኢላን 10 ሰው ጋብዥ አልጀመረም። 10ሩ ምን አሉ ነው ገና ሲጀመር አንደኛው ሰው ሪጀክት ሲያደርግ አፕላይን ቁጭ አድርጋ አታማክርም እንዴ? ሁለተኛው ሲደግመህ አታማክርም? መጀመሪያ ራስ ጋር መመካከር፣ ቀጥሎ አፕላይን ጋር መመካከር እያለን እኮ ነው ለውጡ የሚመጣው። ሪጀክት ካደረጉን በኋላ የሪፖርት ሰነድ እኮ አይደለም እናስገባው ከዚህ ጋር በሪፖርት አይደለም። እኔ እኮ ከጀመርኩ ጀምሮ ይሄን ያህል ሰው ጋብዥ እንዲህ አልጀመረ ምናምን እሱ ሌላ ጉዳይ ነው። ስለዚህ የቲምን ፓወር የቲማችንን የቡድናችን አቅም የአፕላይናችን ሚና
የልጆቻችን የሳይድ እነሱን መጠቀም አለመቻል በራሱ ሪጀክሽንን ያበዛብናል። አይታችሁ ከሆነ እኔ ምንድነው ማደርገው እንዲና እንዲኮ ነው ማገናኛችሁ። ለምሳሌ የእናንተ ገስት ሲመጣ አየውና ፕሮፐርሊ ከሌ ከሆነ ከሌ ጋር አገናኘው ላለው የሌለው ከመጣ ላንዳችሁ አገናኛለሁ። እንደዛ ይሄ ማጋባት ማገናኘት ነው። ስለ ያ ሪጀክሽን ሬቱን ይቀንሰዋል። ሹፌር መጥቶ እንዴት ነው እኔ ከተስፋ ጋር ማላገናኘው? ራይድ መጥቶ እንዴት ነው ሊሊሾና ናንዬ ጋር ማላገናኘው? ጤና መጥቶ እንዴት ነው ከጌች ጋር ኤዱ ጋር ማላገናኘው? ስራ ፈላጊ ነው ወይ አትክልት ሰራ ነበር ወይ አካውንቲንግ ነው ሲለኝ እንዴት ነው ካብሪሽ ጋር ማላገናኘው? ኢንጂነሪንግ ወይ ማስተማሪ ነኝ ሲለኝ ከኔ ጋር ወይም ራሱ ድሉን ጋር ወይ ሆነ ጋር እንዴት ነው ማላገናኘው? እንደዚህ ነው ቲም ፓወር እሱ ሪጀክሽን ሬቱን ይቀንሰዋል። የሰውየው ፕሮፌሽን በሙሉ የሰውየው ባክግራውንድ በሚመጥን ሙስሊም ከመጣ ሙስሊም ጋር ሴት ከመጣ ከሴት ጋር የቤትማ ቤት ከቤትማ ቤት ወዘተ ስትለው ቲሙን ተጠቅመሃል ሪጀክሽን ሬቱን ይቀንሰዋል። ሌላ በጣም የሚያስቀው ኤክስፔክቲንግ ሪጀክሽን አፍተር ኤቭሪ ፕሬዘንቴሽን ገለጻ ይሰጥና ይሄን እኮ ቢነሚለው ገና ሲያዩት ያስታውቃል አይጀምርም እኮ እያለ ይጀምሯል። አምሮን ይቆልፈዋል በደንብ አድርጎ ከዛ ገለጻ መስጠት ይጀምራል። ቢተው እኮ ይሻላል ይሄ ሰው የገለጻ ባይሰጥ። ልክ አንዳንዱ ሱቅ ላይ ይሄን ነገር የለም እንዳይመስላችሁ ብዙ ሰው ያደርጋል። ለምሳሌ ሱቅ ላይ ስትሄዱ ስትጠይቀው ዕቃ ላገዛ ለምን ትጠይቀኛለህ ብሏችሁ አያውቅም? ኦሬዲ የተለመደ ነው። ላገዛ ለምን ትጠይቀኛለህ ይልሃል። ልትገዛው እኮ ነው የሄድከው አንተ። እኔ መኪና የገዛሁበት ለመጀመሪያ ሲሄድ ናቀኝ። እኔ ላይገዛ ነገር ብሎ እንዴ በቃ ተወኝ። ከዛ መኪና ገዛውና ገባሁ ካጠገቤ ከቤት እኮ ነው ያለ ሻጩ እኮ ካጠገቤ ነው ያለ። አረ ገዛህ እንዴ ይለኝ ጀመር። አዎ ገዛው። አረ የሚገዛ ካለ ሌላ ይዘህና ምናምን ይለኝ ጀመር። እሺ አልኩትና ዝም አልኩት። ከዛ በኋላ ግን የሆነ ሄድኩኝ ሌላ መኪና አልገዛ ነበር ስለው አረ ምንም ችግር የለም አናግረዋለሁ ምናምን ወዘተ። እንዴት ሰውን በሆነ ነገሩ ኤክስፔክት እንመዝነዋለን? ስለወፈረ ስለቀጠነ ፊቱ ስለጠቆረ ስለቀላ የገጠር የከተማ ስለሆነ ተማሪ አልተማር ኖ after every presentation there is every opportunity ለዛውም ከኛ የበለጠ ሰው እንዴ ስኬት የጠመው። በነገራችን ላይ አንድ ተሞክሮ ልንገራችሁ። ይሄን በተመለከተ አፕላይናችን መስፍን ጋር እኔ እንደምታውቁት ራሴ ነው ደውዬ ወደ ኤቲኬር የመጣሁኝና 2 ወር 3 ወር ከሰራው በኋላ መስፍንን ያስኩትና መስፍን አልኩት አቤት አለኝ። ግን እንዲያው ባልደውልልህ ደውለህ ትጋብዘኝ ነበር አልኩት። ኧረ በፍጹም አለኝ። እንዲያው ጭራሽ አንተ ለትምህርት የተፈጠርክ እንጂ ለዳይሬክት ሴል የምትሆን ማትመስለኝ። ባትደውል አልጋብዝህም ነበር። እንዲያውም እኔ ፕሪጀጅን ያስወገድክልኝ ከስልጠና በላይ አንተ ነህ ይለኝ ጀመር። አሁን ግን እኔ ከመጣው በኋላ በኔ ቲም ብቻ 16200 ነን እኔና ሌሎቹ 16200 ጊዜ 1800 ብር አስባችሁታል? ይሄን ያህል ለምን ነው አይጀምርም እኮ እያለ ምን ጀምረው አምሯችን ገና ከመጀመሪያው እንደዛ ማድረግ በጣም አደገኛ ነው። በቃ ድሮም ብዬ ነበር አይነት ነገር እሱ አይሆንም። በጣም ብዙ ነገሩ ያበላሻል። ይሄ ራሱን የቻለ በዝርዝር ስልጠና የሚወጣለት ነጥብ ነው። እሱን ማስወገድ አለብን። እርግጠኛ ሆኜም ነግራችሁ ነገር በቃ ዝርዝር ነጥብ በርግጥ ኢትዮጵያ ውስጥ ሳብኮንሺየስ ማይንዳችን በጣም አስቸጋሪ ነው። ይሄ ዲቴል የሆነ ስልጠና የሚወጣለት ነው። እኔ በጣም ክሎዚንግ ሰርቼበት ብዙ ሰውም ጀምሮበታል ይሄን መሰረት አድርጌ። ሌላኛው ኮመን ሚስቴክ ሪጀክሽን ሬቱን ኦብጀክሽን ሬቱን እንዲጨምር እያደረገ ያለው ሌላኛው አደገኛ ስተትና ቀይ መስመር የሚባለው ሪጀክሽን ነው የሚያስበው ሰው። እኔ እኮ ይላል ስብላችሁ ስጠይቁት እኔ እኮ ይሄን ያህል ሰው ገለጻ ሰጥቼ ይሄን ያህል ሰው ሪጀክት አደረገኝ ይላል። እኔ ገጠር ነው ያደኩተኝ። የዘራነው በቆሎ ሁሉ አይበቅልም። ድንጋይ ተጭኖት በዛው የሚቀር አለ። 30 ፍሬ በቆሎ ነው ከምርጥ ዘርጋ ያስቀመጥነው። ለምን 30 ፍሬ አልበቀለም ብለን ግን አናውቅም። ዋው ደስ ይላል በቆሎ በቅሏን ነው እያልን ምን ስቀው
አንቆጥረውም ሲጀመር ያልበቀለው ለምን ክፋትን እንቆጥራለን? ሶ ፎከስ ማድረግ ያለብን ፖዚቲቭ አውትሉክ ነው። አንድ ነገር አተኩረህ ባየኸው ቁጥር የበለጠ እየገዘፈ ይታያል የሚል የሳይኮሎጂ አባባል አለ። እንዴት ሪጀክት ያረጋችሁን የበለጠ ካልኩሌት ታረጋላችሁ? ዋውን የደስ ይላል 3 ዳውን ላይን እኮ አለኝ ነው የምትለውና በዚህ በኩል ጸግሽን ብትጠይቁት አፕ ላይ ናችሁ ያስቃችኋል። የኔን ተሞክሮ ምን ይለናል መሰላችሁ? ምን ነው ነበረ እንዴት ነው እንቅስቃሴ ጥሩ ነው ሲለኝ አሪፍ ነው ይለኛል እለዋለሁ። ኮሚሽን እንዴት ነው ሲለኝ 30 ምናምን ሺህ ብር ዌይቲንግ አለኝ እለዋለሁ። 30 ምናምን ሺህ ብር አለኝ እለዋለሁ። ካሽ ነው ዌይቲንግ ስለኝ ዌይቲንግ ነው እንጂ እለዋለሁ። አይ መልክ ያያል ይስቃል። ጸግሽ የኔ እኮ ነው ዌይቲንጉ የኔ ነው አይደለም እለዋለሁ። የኔ ነው ማውጣው እኔ ነኝ። አዎ ይለኛል። ግን አሁን ባላወጣው ነገ የኔ ነው ታዲያ የኔ ነው እላለሁ። ከዛ ጂሲውን ድሮ ተሞክሮ ልንገራችሁ። የኔ 200 ሺህ ያለው ስንት ብር ሰራ? ለሩብ ሚሊዮን 50 ሺህ ጎደለው እላቸዋለሁ። አስቡታይ ገና 200 ሺህ እኮ ነው። አሁን የምን ጠጋ ነው። እሺ 200 ሺህ ደግሞ መካከል ወይ 500 እንትን በተለይ 50 ሺህ 70 ሺህ ምናምን እያለ ጂሲንም ካሽንም ዌይቲንግንም ምደምርና ይሄን ያህል ሰርቻለሁ እላቸዋለሁ። አረ ተው ይሉኛል አንዳንዶች እያሳሳቁ። እንዴት እላቸዋለሁ። ይሄም ጂሲ ነው እኮ ጂሲ ቢሆን የኔ ነው። ይሄ ዌይቲንግ ነው እኮ ዌይቲንግ ቢሆን ዛሬ ይከፈል እንጂ የኔ ነው። ዝም ብላችሁ ፖዚቲቭን ቁጠሩ። እንዴ ለምን ትንሹን ነገር ታያለህ? ዝም ብለህ አግዝፈህ ትልቁን ቁጠር እንጂ ያንተ እኮ ነው ነገር። ስለዚህ የጀመረ ዳውን ላይን እያለ ያልጀመረህን እንዴት ታየዋለህ? ሶ ሌላኛው አደገኛ የሚባለው ጥፋት ኔጌቲቭን ማየት ነው። ፖዚቲቭን ማየት እየቻልን እንዴት መሆን የለበትም። ሶ ሪጀክሽን እኩል ይሆናል ሰክሰስ ይባላል ስናጠቃልላት ይችን ፓርት። ሪጀክሽን ክፋት የለውም። ሪጀክሽኑን ግን ቴክኒካሊ ማኔጅ እያደረግን መሄድ የኛው ግዴታ ነው። ሰክሰስ ጋር ሪጀክሽን እኩል ይሆናል ሰክሰስ የሚሆነው each ሪጀክሽን ላይ ሌሰን ድሮ ማድረግ ከቻልን ነው። ስትሄድ የመታ ድንጋይ ወይ እንቅፋት ወይም ድንጋይ ስትመለስም ከመታ ድንጋዩ ሳይሆን እንቅፋቱ ሳይሆን ድንጋይ አንተ ነህ ድንጋዩ ያሉ ነበር የሚቀልዱን ተማሪ እያለ። ሶ አንዴ ሪጀክት የተደረኩበትን ቴክኒክ ድጋሚ ከተደረኩበት ጥፋቱ የኔ ነው። ሶ ሃየር ሪጀክሽን ካለ ሃየር የሆነ ቤኔፊት ኢርን ማድረግ መቻል አለብን፣ መጠቀም መቻል አለብን በመማር። በነገራችን ላይ ማስተብ ያለብን ነገር ደግሞ ሌላ ማስተዋወስ ያለብን ነገር ከዚህ ላይ each rejection ማለት every leader ተሜንም በሉት አዲስ ዓለምንም በሉት ጸግሽንም በሉት መስፍንንም በሉት እኔንም በሉ ሊሊሾንም በሉ ሌሎች አፕላይኖቻችሁም በሉ ሪጀክሽን ያልገጠመው ሰው የለም። በዚህ ኮመን የዚህ ኢንዱስትሪ አንደኛው በረከቱ ሪጀክሽን ነው። ሪጀክሽን ካለለ ቶሎ አትማርም። በደንብ መለወጥ ከፈለክ ሪጀክሽን ሲያረጉ እየተማርክበት ዝም ብለህ ድብስብስብስብስ ያረክስ ጋብዝ ማለት መጋበዝ ነው። መጋበዝ ገለጻ መጋበዝ ምናምን ከዛ አራቱንም ቴክኒክ መማር አለብን። ስለዚህ ሪጀክሽን እኛን ብቻ ሳይሆን ውድ ምንላቸው ምንወዳቸው ትልልቅ አሰልጣኝና አፕላይኖቻችን እዚህ ሌቭላቸው እዚህ ኮሚሽናቸው እዚህ ደረጃቸው ያደረሳቸው ሪጀክሽን ነው። በቃ ደንግጦ ኮመን ነው ኦሬዲ በቃ ዛሬ ሪጀክት ያደረገ ሪጀክት የሚያደርጉን ሁላችንም ተደርገናል። ያደረጉን ሰዎች አይን ሁለት አይን አለ ብዬ ላስረዳችሁ። እኔ የግራና የቀኝ አይን ሳይሆን ይሄ ቁስ አካል የምናይበትና አይዲያል የሆነ ወርልዱን የምናይበት ሪልና አይዲያል የሆነውን ወርልድ የምናይበት ሶ የቢዝነሱን ኦፖርቹኒቲ የታየነን ያህል መጀመሪያ ምን ያህል ታይቶናል፣ ቀጥሎ የታየነን ምን ያህል አሳይተነዋል። እንዲህ አሳይተነው እሱ በትክክል መታየት ካልቻለ መኪና ገዛለው ስትለው ካልታየ መኪና ስትገዛ ይጀምራል። ለምሳሌ እኔ ከቃል ጋር ዛሬ እያወራሁ ነበር። ከአመት ከሁለት አመት በፊት ሁለት አመት እንኳን እሱም አልሞላውም ከጀመረ ከአመት ከምናምን በፊት መኪና ሳይገዛ እንደሚገዛ ካምፓኒው ትልቅ ደረጃ እንደሚያደርሰው ያስረዳቸው ሰዎች አልታያቸውም። ያን ሪጀክት አድርገውታል።
ተናዶ ቢተዋቸው ችግር ነበረ። ግን ሪል በሆነ መልኩ ፎሎ ሲያረግ ቆይቶ የመኪናውን ሊብሪና ፎቶ ሲልክላቸው ጀመሩ። በቃ ሁለተኛው ይሄ ስጋዊ አይኑ ሪል ወርልዱን የሚያየው አይንን ያስጀምራቸዋል። ሶ ሪጀክሽን ኮመን ነው፣ ቆይተው ይጀምራሉ ማለት ነው። ችግር የለውም። እሱ ነው ያለው ሁኔታ እና እዚህ ጋር በደንብ መለወጥ ከፈለግን how many times are you rejected till now የሚል ጥያቄ አለና ምን ያህል ሪጀክሽን ገጥሟችኋል በትክክል ታውቁታላችሁ? ብዛቱ ተመዝግቧል? ለምን ሪጀክት አረጓችሁ? ተምራችሁበታን እዛ ሰው ዝርዝር እሱን በዝርዝር ማወቅና አንድ ዳውን ላይ እኔ በነገራችን ላይ የትኛውንም ጥያቄ መልሸለትም ማለውቅ ዳውን ላይ እኔ አንድ ጥያቄ አለ ለማንም ያልመለስኩት ለወደፊትም በፍጹም ለማንም የማልመልሰው እሱ ጥያቄውን መሰላችሁ ይመጣሉ ጥያቄ ነበረኝ አስቸኳይ ጥያቄ ኧረ እባክህን እሺ ምንም ችግር የለም እንደምንም ብዬ ቁጭ ብዬ እሺ ጥያቄህን ጠይቀኝ ይለዋለሁ እንዴው የሆነ ሰው ነበር የሆነ አስተማሪ ወይ የሆነች ተማሪ የሆነ ልጅ ነበር እንደዚህ ይላቸዋለሁ ስላቸው ብዬ ስጠይቃቸው እንደዚህ ብሎ አልጀምራለና ምን ላርገው ይለኛል አልመልስለትም ይሄን ጥያቄ እኔም ከናንተም እንዳይጠይቅ ባጠይቁኝ ጥሩ ነው ብጠይቁኝም አልመልሰው ችግሩ ከዛ እንደዛ ሲሉኝ እኔ ማላቸው ምንድነው ኦኬ ያን ሰውዬ እንደዚህ ለምሳሌ እንደዚህ ብሎ ስለሆነ ልጁ ነገረኝ ገዝቶ ኦኬ ጥሩ ጥያቄ ነው ያነሳው የሚገርም ጥያቄ ነው ግን እሱን ሰውዬ እንዲህ ከማለት ከዛ በፊት ሌላ ገስቶች ነበሩ ያልጀመሩ ገስቶች አሉ አዎ አሉ እሱን ገለጻ ከሰጠው በኋላም ያልጀመሩ ልጆች አሉ ገስቶች አሉ አዎ አሉ ታዲያ እንዴት ስለነዛ ስለሁሉም ልጆች አልጠየቀኝም እንዴት ይሄን ጠየቀኝ ስለሁሉም ስታመጣ እንነጋገራለን እንደዚህ ማውራት አልችልም እኔ ቻው በቃ ሰላም ሁን በርታሽ ስለሁሉም ነውና እንዴት ስለአንድ ሰው እንጨነቃለን ማዳላታችን ነው በእኛ ቤት ወይስ ሰውየውን አስጀምረን ገንዘብ ልናገኝ ነው እንደዛ አይደረግም እሺ እና ሌላ ቀን እናወራለን በርታ ጀግና ምናምን ብዬ ቻው ነው የምለው ያሳሳው ሶ ሪጀክሽን ሬቱን ምን ያህል ሰው ሪጀክት አርጓቸዋል የሚባለው የእያንዳንዱንም ትምህርት እንድንማርበት ለማጠየቅ ነው እንጂ ውድቀት ወይም እንደዛ አይነት ነገር ለመመዝገብ አይደለም በዚህ መልኩ ተረዱታኝ ስለዚህ ሞር ሪጀክት ባረጉን ቁጥር ሰዎቹ ሞር ሰክሰስፉል እየሆነን እንመጣለን አሁን ሰዎቹ ሪጀክት የሚያረጉን የሚቃወሙን በምን መልኩ ነው ምንም የተለየ ጥያቄ አይመጣባችሁም በቃ ሙሉ እንትኖችን ልንገራችሁ አንደኛ ዋጋው ውድ ነው ይላል ደግፈው አዎ ውድ ሊሆን ይችላል ግን ውድ የሚሆነው እኮ ከኛ አቅም አንፃር ነው እንጂ ትልና ይደግፈሃዋን እኮ ትክክል እኮ ውድ እንዳልሆነ እኮ ታወቀ ነው ግን አረ ያማን እንደ ውድ አይደለም አትበለው አዎ ልክ ነህ ውድ ሊሆን ይችላል ነገር ግን ውድ የሆነው እኮ ከኛ አቅም አንፃር ነው እንጂ እንደ ይሄ የኛና ብለህ ስለ ኢኮኖሚክስ ከሆናችሁ የኢኮኖሚክስ ቋንቋ ጣል አርጉላት በነገራችን ላይ አንድ ነገር ዋጋው ውድ ወይም ርካሽ የሚባለው በሚሰጠው በእኛ የመግዛት አቅም ሳይሆን በፈጀው ግባት ነው ዋጋ የሚተመንለት ለምሳሌ ጌትፋም ሆቴል ላይ ሄደን ሻይ ብንጠጣ እኔም ብጠጣ እናንተም ብንጠጣ ለሐሙዲም ቢጠጣ ዶክተር አብይም ቢጠጣ የሆነ የኔ ብጤም ቢጠጣ ገበሬም መቶ ቢጠጣ ዋጋው የሻይ ዋጋ ነው አያችሁ በእኛ አቅም ቢሆን ከፍዝቄል ነበር ጊዜ የለኝም ይላል ልክ ነህ በጣም በሚገርም ሁኔታ ልክ እንዳንተ ብዙ ሰው ሲጀመር ጊዜ የለኝም ለሚል ሰው ገንዘብ ያስፈልጋል ብለን ገለጻ ስንሰጠው ሪጀክሽን ሬቱ ይበላሻል ሌላ ማዳመጥ ያለብን ሌላ ነው እንዴት ነው እንደዚህ ነው መሰረው እኔ እንዲህ ያለኝ ገቢ እንዲህ ነው ምን ጊዜ የለኝም ሲል ከዛ ስለ ገንዘብ አናወራውም የሚገርም ይሄን ስራ ብትሰራ በጣም ብዙዎች ልክ እንዳንተ በጣም ጊዜ የሌላቸው ብዙ ሰዎች አሉ አሁን ላይ የጊዜ ነፃነት ወደ ማግኘት የመጡ የበፊቱ ገቢያቸው ሳይገደብና እሱን ጥቅም ታገኝበታለህ ከእንደነዛ አይነት ሰዎች ጋር ለምን አላገናኝህም እንደምንም ይመቻቸው ከሆነ እንዴት እንደጀመሩና እንዴት ገቢያቸው ሳይቀንስ የጊዜ ነፃነት እያገኙ እንደመጡ እሱን ነገር እኮ ትማርበታለህ በዚህ መልኩ እንደምንም ተቸግሬ ባግዝህ እንዴት ነው ምናምን ስትለው ደስ ይለኛል ነው የሚለው እንጂ እናደዳለሁ አይልም ገንዘብ የለኝም ሲልህ ልክ ነህ ምንም ችግር የለውም አሁን እረዳሃለሁ ገንዘብ ማጣት ፔኑን ከኔ በላይ እንዲው የሚረዳው ያለ አይመስለኝም እኔ በጣም በገንዘብ ምክንያት ብዙ ችግሮችን አሳልፌያለሁ
አሁንም ቢሆን ተቸግሬ ነው ጀምሬ ጥሩ ጥቅም አግኝቼበታለሁ። አሁን ይሄን እኔም በል ብትለኝ አልልም፣ የገንዘብን ችግር እልሃለሁ። ግን ተቸግሬ አልጀመርኩም። የጀመርኩ ጊዜ ብዙ ሰው አለ ብዬ ተርካለሁ እንጂ እኔ ልል አልችልም። እውነታው ልላችሁ ፈልጌ ነው። ግን እንጋራቸው፣ ሸርድ ሂስትሪ እንፍጠር፣ ከነሱ ጋር ስቶሪ እንፍጠር፣ የጋራ ታሪክ እንፍጠር። እንደዚህ አይነት ነገር። ሌላ ደግሞ ከጭብጡ ይልቅ ቅርጹ ላይ የሚያተኩሩ ሰዎች አሉ። እንግዲህ ዋጋው ውድ ነው፣ ጊዜ የለንም፣ ገንዘብ የለንም እያሉ ነው አይደል? ቅርጹን ደግሞ ፒራሚድ አድርገን አናሳያቸው። ዋው የኮ ፒራሚድ ነው ይልሃል። ኮንሴፕቱን ሳይሆን ኢሜጁን ነው የሚያሳይ። ኢሜጁ ከመጣብህ ፒራሚድ ነው ካለ መጀመሪያ ተዘጋጅ፣ ተጠብቀው። ሳያነሳብህ እንዳታነሳ። ፒራሚድ ነው ነገር ለምን ተቆሰቁሳለህ? እኔ በጣም የሚገርም ትልቅ የሚባል ዳውን ላይኔን በዛ መልኩ አስጀምሬዋለሁ። ይሄ እኮ በቃ አልፍቶኝ አንድ ወር ሙሉ በቃ ልጀምር አካውንት ላካለኝ። እሺ ላኩለት። እስኪ መጀመሪያ ያንተን ስክሪንሾት ላክልኝ፣ የት ነው የምመዘገብ አለኝ። እዚህ ላይ ላኩለት። ስልክለት ቅርጹን አየና እዚህ የኮ ፒራሚድ ነው ምን ነካ አንተ አለኝ። ይህ ደግሞ አሁን ደግሞ ይሄን ጥያቄ አነሳ። ምን አይነት ዳ ነው እያልኩ ብቻዬን እንደዛ እያልኩ ብቻዬን ቆይ እንዴት ልመልስለት ስል ስክሪንሾቱ የበፊቱ ሶፍትዌር ሌላ ነበር። ኢንቪዚብል በሆነ መልኩ የስኩዌር ምልክት አላት። ልክ አለ አይደል? አንዳንድ ልብስ ልሙጥ ሆኖ ግን ትንሽ ኢንቪዚብል የሆነ ስኩዌር ያለው ጠጋ ብላችሁ ታስተውሉት። ያችን አስተዋልሁና እቺ ትንሿ ስኩዌር ትታያለህ አልኩት። አዎ አለኝ። ልክ እንደዛ እኮ ነው ስኩዌሩ። የሰው ቅርጽ ሙሉ ስኩዌሩን ስለማይሸፍን እንደዛ ሆኖ ነው እንጂ ፒራሚድ አይደለም፣ ይሄ ትሪያንግል ነው አልኩት። ልክ ነህ፣ አሁን ታየኛል። አዎ አሁን ክፍል ከከፈለ በኋላ ፒራሚድና መልቲ ሌቭል ልዩነቱ ይሄ ነው። ፓወርፖይንት አንብብ። ቢዝነሱ ቅርጹ ፒራሚድ ይመስላል፣ ግን ፒራሚድ ነው ብለው እንዳይሉ የምታስረዳበት ፓወርፖይንት እንካ። አንተ ደግሞ ጎበዝ ነህ አልኩኝና ልዩነቱን የሚያሳይ ፓወርፖይንት ላክ ሳላስረዳው ግልግል። ከዛ በኋላ ሙሉ ቲሙን ቀጥ አድርጎ ያዘልኝ። አያችሁ አይደለም ብዬ አልተከራከርኩም። ልክ ነህ፣ ይሄ ግን ፒራሚድ አይደለም ብዬ ነው የጀመርኩት። ሌላ ማውራት አልችልም ይላል፣ መናገር አልችልም እንጂ መስራት ትፈልጋለህ? አዎ ችግር የለው የሚገርምህ ትልና ትቀጥላለህ። ማውራት እንዲችል እንደሚያደርገው የብዙ ሰዎችን ታሪክ ትተርክለታለህ። ከዛ ማውራት አልችልም ሲል እውነትህን ነው እኔ የሚገርምህ ትልና ፍጠሩ ታሪክ። ለምሳሌ የሚገርምህ እኔ ከቤት እንግዳ ሲመጣ ከውጭ ነው የምንቀመጠው፣ ከቤትም እንዳናወራ አልፈ ተቀመጥ እየተባልኩ ነው ያደግኩተኝ። በፍጹም አላወራም። ዩኒቨርሲቲ እንኳን የጽሁፉን ፈተና ነው እንጂ ፕሬዘንት ሳረግ 0 የሚጣጋ ማርክ ነው የሚሰጠኝ። ምንም ማውራት አልችልም ነበር። አሁን ግን ይኸው ማውራህን ያህል እያወራን ነው እና እንለማመድበታለን። ከዚህ ጋር ራሱን የቻለ ስልጠና አለ። የሚገርምህ እሱ ነገር አለ እንላለን። አልተማርኩም ይልሃን ደግሞ ልክ ነህ፣ ምንም ልክ ነህ። ዋናው መፈለጉ ነው እንጂ ምንም እኔም አልተማርኩም። የኔ ትምህርት ሌላ ነው። እኔ የተማርኩት ሕክምና ነው፣ ይሄኛው ሌላ ነው። እና እዚህ ጋር ዝም ብለን አሁን መኪና ለመንዳት ትምህርት ያስፈልጋን ስልጠና ነው እንጂ አዎ ያስፈልግም ስልጠና ነው። ይሄም እንደዛ ነው። ስልጠናውን ደግሞ ትምህርት መንጃ ፈቃድስ በክፍያ ነው፣ ከዚህ ግን በነፃ ነው። የሚገርምህ ደግሞ ብዙ አሰልጣኝ አለ። በተለይ የኛ ፕላይኖች የሚገርሙ ናቸው። እንዲህ ኃይለኛ ቲም እኮ ነው ያለን፣ ስትሮንግ እኮ ነን ምናምን እያለ በደንብ እንከባለን። አፕላይናችን እና ቲማችን እና አፕላይችን ስንሸጥለት ሲጀመር እኔን አሰልጥነው እኮ እዚህ ያደረሱኝ እነሱ ናቸው። እኔ እኮ ምንም አልተማርኩም ነበር የሚገርምህ ምናምን እያልን እንቀጥላለን ማለት ነው። ሌላ ትምህርት መማር ምርጫዬ ነው። ልክ ነህ፣ እኔ የምማረው ሌላ ትምህርት ነው፣ ግን ሌላ ስማር ገንዘብ እንዳይቸግረኝ እንደዚህ እንደሆን ምናምን ነው እንጂ እኔ ሌላ ነው መማር እየተማርኩም ነው እኮ ምናምን። ሲጀመር እኔ በስፔሻላይዝ ማድረግ ፈልጋለሁ በዘርፌ ትላለህ። እኛ ሀገር ላይ አይሰራም። ከምን አንፃር ትላለህ ደግሞ አንዳንዴ። ሁሉንም ልክ ነው አይባልም። ከምን አንፃር? ከዚህ አንፃር ኦኬ፣ እሱ አንፃር ልክ ነህ። ይሄኛው ግን ከኛ ሀገር ላይ ሰርቶ ጥያቄ ልክ ነው። አዎ ከዚህ አንፃር ነው። ግን ይሄኛው ግን እኛ ሀገር ሰርቶ እኮ ነው 70 ሺህ እኮ ደርሰናል። አሁን ደግሞ እየጨመረ ነው ምናምን። እኔም እኮ ከኛ ሀገር ላይ ስለሆነ አይደለ ምናምን እያሳሳቅን ከላይ ያሉት ብቻ ነው የሚጠቀሙት ይላል። ጥሩ ጥያቄ ነው ያመጣው። እኔም የሚገርምህ አፕላይናችን ለምሳሌ እኔ ከላይ አይደለሁም ሲጀምር፣ ሲከፈለኝ ግን አሁን ጥሩ ነው። የግሌን ስተርክላችሁ ብዙዎቻችሁ ደግሞ ዳውን ላይኖቻችሁ ከናንተ በላይ የሚያገኙ አላችሁ።
እናንተም ካፕላይ ናችሁ በላይ ታገኛላችሁ። እሱን እንደ ምሳሌ አድርጋችሁ መተረክ ነው። ተበልቶበታል፣ ማጭበርበሪያ መንገድ ነው ወዘተ ይላል። ትልቁ በሽታ ገንዘብ አልፈልግም ካለህ ነው። ይሄኛው ከባድ ጥያቄ ነው ለኔም። ገንዘብ አልፈልግም ሲለህ ከምን አንፃር ነው ገንዘብ ማትፈልገው ትለዋለህ። አዎ ልክ ነህ፣ ገንዘብ ላትፈልግ ትችላለህ። ግን ገንዘብ ያስፈልግሃል አያስፈልግህም? እሱማ ያስፈልገኛል። በቃ ትፈልግ፣ የሚያስፈልግህን ያህል ስራ፣ ካልፈለክ ካዛ ሌላውን ትተው የለምን ቸገረህ ምናምን እያልክ እየቀለድክ ትገባለህ። ለሀገር ጉዳት አለው ይልሃል። ደግሞ ከዚህ ውስጥ ካላችሁት ያንዳችሁ ገስት ድሮ መጣና ለሀገር ጉዳት አለው አለኝ። ምን ነው አልኩት። ስራው ቆንጆ ነው፣ እኔም ባቋርጬ ብሰራው ደስ ይለኛል። አንተም መጣህ፣ ግን ሁሉም የዩኒቨርሲቲ አስተማሪዎች እየጣሉት ቢመጡ ዩኒቨርሲቲ እኮ ይጎዳን፣ ሀገር ይጎዳን፣ ማን ሊያስተምር ነው አለኝ። እኔም ሎጂክ ስለማስተምር አይ ልክ ነህ፣ ቆንጆ ጥያቄ ነው ያነሳው፣ የሚገርምህ በቃ የሚገርም ጥያቄ ነው ያነሳው፣ እንዳንተ በጣም ሀገርህን ትወዳለህ ማለት ነው፣ አሪፍ ጎበዝ፣ በጣም አድናቂ ነኝ አልኩተኝ። ግን አልኩተኝ አለኝ፣ አንደኛ እኔ አሁን እየሰራሁ አይደለ፣ እኔ ሰርቼ እስክለወጥ ድረስ ቶሎ ያልወሰኑና ያልመጡ አሉ፣ እነሱ ዩኒቨርሲቲ ያስተምራሉ። እኔ ደግሞ ሙዬን በጣም ነው የምወደው፣ ምንም ይሆን በአስተማሪነት የምወደው የለም። ስለዚህ እኔም ፍላሽ ኦፍ ስለምገባ መኪናና ቤት ገዛና ከአመት ከሁለት አመት በኋላ በራሴ መኪና እየተመላለስኩ ያለ ክፍያም ቢሆን አስተምራለሁ በነፃ፣ እንዲያውም በፍቅር። ያኔ ደግሞ የኔን መኪና ያዩት አስተማሪዎች ይመጣሉ። ልክ እንደዚህ ሮቴት ስለሚያደርግ አስተማሪም የሚያጣ ያን ያህል ሀገር አይጎዳም፣ ይጠቅማል እንጂ። እስከዛ ደግሞ ግብር ከፍላለሁ፣ እንዲያውም በጣም እንጠቅማለን በዚህ መልኩ ምናምን አልኩት። አይመስልህም ስለው አሃ ልክ ነህ አንተ አልታየኝም ነበር ይለኛል። አዎ እንደዛ ነው እያልኩኝ እቀጥላለሁ። አዛ እገዛ ብቻዬን እኔ እኮ አልችልም ምናምን፣ ችግር የለውም ተጋግዘን ነው የምንሰራው፣ ስራውን የምትሰራው አንተ ነህ እያልን እንቀጥላለን ማለት ነው። እውነት ቢሆን ጥሩ ነበር ይልሃል። እውነት መሆንና ውሸት መሆኑን እንድታረጋግጥ ምን አይነት ሰነድ ልስጥህ? ምን አይነት ማረጋገጫ ልስጥህ? እንጠይቀዋለን፣ የሚፈልገውን እንሰጠዋለን። መሸጥ አልችልም፣ ችግር የለውም መሸጥ ላችል ትችላለህ፣ እኔም መሸጥ አልችልም። መሸጥ ካልቻልን አንተና እኔ የሚቀርብን ስንቱ መሰለህ? አንዱ 5% እያተረፉ መሸጥ፣ ሌላውን እንሰራለን። አሁን እኔ ለምሳሌ መሸጥ ያን ያህል አይደለሁም፣ ከሰለጠንን እንችላለን፣ ግን አሁን አንችልም ስላልሰለጠን። እኔም ከሰለጠንኩ እችላለሁ፣ አንተም ከሰለጠንክ ትችላለህ። ያሁን የምናወራውን ቋንቋ የምንጽፈውን ጽሁፍ እንደ ሰልጠነን እኮ ነው፣ ዝም ብለን አልቻልነው። እንደዛ እናረጋለን ትለዋለህ። ከዛ አንዳንድ ሰው ደግሞ ላስብበት እስኪ ይላል። ሲጀመር ኢትዮጵያ ውስጥ እኮ የሚያስብ ሰው ያን ያህል የለም። ማሰብ ማለት እኮ በነገራችን ላይ ሳምሰንግ ልግዛ ወይስ ቴክኖ ሞባይል ልግዛ ማለት አይደለም። ማሰብ ይሄ ምርጫ ነው፣ የመምረጥ ጉዳይ ነው። በአንድ ልጀምር በሶስት ማሰብ አይደለም፣ ምርጫ ነው። ማሰብ ማለት ኢኖቬሽን ጋር የተያያዘ ነው። ምን አዲስ ነገር እንፍጠር፣ ለኛ የሚጠቅም፣ ለሀገር የሚጠቅም፣ ለሰው የሚጠቅም፣ ለሁሉ። ይሄ ምርምር ላይ በጣም አዲስ ነገር መፍጠር ላይ ያለ ነው። ዓለም ላይ ጎግል አድርጉ ስንት ፐርሰንት ማሰብ እንደሚችል። ወደ ኢትዮጵያ ደግሞ አምጡተኝ። ኦሬዲ ክሪቲካል የተቀመጡ ዳታዎች አሉ። ኢትዮጵያ ውስጥ ውስን ሰዎች ነው በዓለም ውስን ሰዎች ነው የሚያስቡ። ግን እኛ እንደዛ አይባልም። ላስብበት ሲል አው ማስቡ አስበህበት ነው። ግን ከምን አንፃር ምንድነው የምታስብበት? ምልህ ለማሰብ ማሰብ እኮ አዲስ ነገር ለመፍጠር ነው። ኦሬዲ እዚህ ላይ ከምታስብ እኔ መረጃዎችን ማልሰጥህ ወይ ነገ ማንገናኝ ወዘተ ወዘተ እያልን ማገዝ ነው ያለብን። አዛ ቋሚ ገቢ ነው የምፈልገው ሲል እንዴ ታዲያ ቋሚ ገቢ ለማግኘት አይደል የምንሰራው እያልን እንቀጥላለን ማለት ነውና ባጭሩ ኦብጀክሽን ይሄ ሬቱን ለመቀነስ ማድረግ ካለብን 4 ቁልፍ ቴክኒኮች መካከል አንደኛው ማዳመጥ፣ በደንብ ማዳመጥ። ሁለተኛ ቅድም ዊክ አናሎጂ ፋላሲ ያልኳችሁን ንጽጽር እያነጻጸሩ መልስ መስጠት፣ እያነጻጸሩ ደግፈ ትገባና የሚያረግ መልስ ትሰጣለህ። በሚገርም ምሳሌ እያሳሳክ ዘና እያረግ አድንቀኸው። በነገራችን ላይ አድንቋቸው፣ እያንዳንዶችን እናድንቃቸው። ዋው ጸጉርሽ በጣም ነው የሚያምረው ብለህ ትጀምራለህ። ግን የሚያምረውን ነው ዊግ አድርጋ ስታበቃ ወይ ሂውማን ሄር ጸጉርሽ በጣም ነው የሚያምረው ስድብ ነው የሚሆነው። ትክክለኛ የሚያምር የሆነ ነገር አላት። አስተውለህ ብታያት የሚያምር የሆነ ነገር አለው ልብሱም ይሁን ምን እሱ ነው። ከዛ ማዳመጥ እንደዛ ብለን አዛ ተሞክሯችን የኛንና የሌሎችን ተሞክሮ መናገር፣ ሰዎች ጋር ማገናኘት። ከዛ ጥያቄ መጠየቅ። ጥያቄ ሲጠይቅ ጥያቄ ጠይቀው።
ቅድም እንዳልኳችሁ ፋብሪካውን ማየት እችላለሁ ሲልህ ቅባቱን ብቀባው ጸጉሬን ቅባቱን ስቀባ ጸጉሬን ቢነቃቅለው ሲልሃል። የሚገርም ጥያቄ ነው ያነሳው። ነገር ግን የሆነ እሽግ መጠጥ ስትጠጣ መጠጡ ቢገልህስ ስትለው ማለት ይጀምራል። ያን አምነህ እየጠጣኸው እንዴት ጠየቅከኝ ይሄን ትልና ቀጥለህ ግን ልክ ነህ ጥያቄው ስቀልድህ ነው እንጂ አድናቂህ ነኝ እንዲመጠየቅህ ትልና መልስ ትሰጠዋለህ ማለት ነው። ለዛሬ ያለንን በዚህ እንቋጨው። አብሬያችሁ ስለቆየው ደስ ብሎኛል።